ጀማሪ ኤዲተር ነው። ኤዲት ማድረግ የጀመርኩት በካፕከት ነው። ነገር ግን እኔን ከሰማኝ በኤኤ ወይም ደግሞ በፕሪሚየም ፕሮ ኤዲት ከሚያደርጉት ጋር መወዳደር ትችላለህ። እናም ኤዲት አድርገህ ስትፖስተው ለዚህ የሆነብህ ከተቸገርክ እንዳያሳስብ እኔ ደርሼልሃለሁ። እንዴት ዩቲዩብ ላይ ወይም ደግሞ ቲክቶክ ላይ ቫይራል እንደምትወጣና ቪዲዮዎችን እንዴት ስሙዝ እንደምታደርጋቸው ልንገርህ እና እኔ ቃል ገባልሃለሁ የኔን ስቴፕ ወይም ደግሞ እኔ ማሳየህን ስቴፕ ከተከተልክ ያንተ ኤዲቶች 10 እጥፍ የተሻሉ ይሆናሉ። ወደ ቪዲዮ ከመግባታችን በፊት ለቻናሉ አዲስ ከሆንክ ላይክ እና ሰብስክራይብ ስጥ። እስኪ ተባበረኝ እንድተባበረ። እንደሚባለው ጀማሪ ኤዲተር ከሆንክ የኤዲት ዓለም ላይ አንድ ነገር አለ። እሱም ትዊስተር ይባላል። ትዊስተር ማለት አንዳንድ ኤዲተሮች የማይጠቀሙበትም ወይ ደግሞ ከነጭራሹ አያውቁትም። ካፕከት ትዊስተር ጥቅሙ በአፍተር ኢፌክት ወይም ደግሞ በፕሪሚየም ፕሮ ኤዲት እንዳደረጋችሁት የማስመሰል አቅም አለው። ስራው ደግሞ ሃይ ኳሊቲ ስሙዝ ቪዲዮ እንድንሰራ ያስችለናል። ካፕከት ሞባይል ላይ እንዴት እንደምንሰራው ላሳያችሁ። ካፕከት ላይ ስፒድ የሚል አማራጭ ስላለ በሱ መስራት እንችላለን። ስፒድ ላይ ሁለት ነገሮች አሉ፣ ከርቭ እና ኖርማል። ከርቭን ለመጠቀም ትንሽ አድቫንስድ መሆን አለብን። ቢሆንም ግን እኔ እንዴት እንደምጠቀሙ ታሳያችኋለሁ። አሁን በኖርማል እንዴት ትዊስተር እንደምሰራ ላሳያችሁ። እዚህ ጋር የቪዲዮን ስፒድ በቁጥር የምንቆጣጠርበት ቦታ ነው። ትዊስተር ለመስራት ከ0.4 እስከ 0.3 ኤክስ እናደርገዋለን። እንደ ክሊፓችሁ ራሳችሁ እየመጠናችሁ ቁጥሩ መስጠት ትችላላችሁ። ከዛም የምንፈልገው ቦታ ካለ ማንፈልገው ቦታ ካለ ከት እናደርጋለን፣ የምንፈልገው ቦታ ደግሞ እናስቀራለን ማለት ነው። ከዛ የቀደሙ ቦታ እንመለስና ቤተር ኳሊቲ ወይ ደግሞ ስሙዝ ቤተር ኳሊቲ የሚለውን እነከዋለን። ውጤቱን ላሳያችሁ ወይም ደግሞ በትዊስተር ወይ ደግሞ ያለ ትዊስተር ቀጣዩ ደግሞ ስፒድ ከርቭ ነው። እዚህ ጋር የራሱ ፕሪግራፍ ቴምፕሌቶች አሉት፣ ግን እውነት ለመናገር ሁሉም አላስፈላጊ ተራ ናቸው። ስለዚህ እኛ መጠቀም ያለብን ከስተም ከርቭ ነው። ባይዘው እንደዚህ አይነት የሚገራኑ ቪዲዮዎች የሚሰሩት በስፒድ ከርቭ ነው። ስፒድ ከርቭ ላይ ራሳችን እንደፈለግን ከስተም ማድረግ እንችላለን። ወይም ደግሞ ከስተም ሚለው ላይ ገብተን ከፈጣን ወደ ቀስታ፣ ከቀስታ ወደ ፈጣን እንደፈለግን ልክ እንደምታዩት ላይ ነው ማለት ነው። ከዛ ቤተር ኳሊቲ የሚለውን ተጭነን ማድረግ ነው። ለመኪና ኤዲቶች፣ ለስፒድ ራምፒንግ እንዲሁም ለምንፈልገው ነገር ይህን ነገር መጠቀም እንችላለን። ፓርት 2 ይቀጥላል። ይመቻችሁ።